ሁላችንም በጌታችን በኢየሱስ ክርስቶስ ስም እንደምን አደራችሁ እንደምን ሰነበታችሁ ማለት ፈልጋለሁ። እንዲህ ባለ መድረክ ላይ ስትቆሙ ብዙ ነገር ወደ አእምሮአችሁ ይመጣል። አንደኛ የወንጌል አገልጋይ ነኝ እኔ በቀኑ መጨረሻ የወንጌል አገልጋይ ነኝ። ጌታም የጠራኝ ለወንጌል አገልግሎት ነው። በ18 ዓመቴ ነው የወንጌል አገልጋይ ሆኜ ወንጌልን ለማገልገል የወጣሁት። ሃይ ስኩል አልጨረስንም ስንወጣ ግን የወንጌልን አርማ ይዘን ከክርስቶስ ኢየሱስ ጋር በዓለም ዙሪያ ዞረናል። ሌላ የፈለኩት ምንድነው እዚህ በመቆምበት ጊዜ ዝም ብሎ መጽሐፍ ቅዱስ ስለምታውቁ የምታካፍሉበት መድረክ አይደለም። ይሄ የእግዚአብሔርን ድምጽ ሰምታችሁ የሰማችሁትን የእግዚአብሔርን ድምጽ የምትናገሩበት መድረክ ነው። እንደ ባለ አእምሮ እዚህ ቆሜ አቀነባብሬ የመናገር ችሎታው አለኝ። ባለ አእምሮ ነኝ፣ ተምሬበታለሁ። ይሄ መድረክ ግን እንደዚህ ያለ መድረክ አይደለም። ይሄ መድረክ እግዚአብሔር ሆይ ለሕዝብህ ያለ መልእክት ምንድነው ብላችሁ ጌታን በትህትና ተጠይቁና በታላቅ ትህትና እግዚአብሔር በልባችሁ ያስቀመጠውን መልእክት ለእግዚአብሔር ጉባኤ የምታካፍሉበት ቦታ ነው። ደግሞ ከተነገረኝ ፓስተር ዘሩብ ምን ይመስልሃል ብሎ ከጠየቀኝ ጊዜ ጀምሮ ወዲያው ነው ልቤን እግዚአብሔር ሆይ ምንድነው ለዚህ ጉባኤ ያለ ጉባኤውን በምን አቅጣጫ ነው እየመራው ያለው? ምንድነው ጉባኤውን እያልከው ያለው? ምንድነው የኔ በዚህ ስፍራ ልልምት እንድፈልገው ነገር ምንድነው ብዬ ጌታን ጠይቄያለሁ። ጌታ ምንድነው ያለኝ? በተጀመረው በተለይ ላለፉት የዛሬ ሳምንት ታስታውሳላችሁ፣ ቀደም ብሎ ታስታውሳላችሁ ስለ አርጀንቲና እንቅስቃሴ እንዴት አድርጎ የእግዚአብሔር መንፈስ ምንም በሌለበት ምድረ በዳ ሁሉ ነገር በደረቀበት ስፍራ እግዚአብሔር ግን ሰው አስነስቶ ለሰው ልብ ተናግሮ ወንጌል እንዴት አርጀንቲናን እንደገለባበጠ ሰምተናል። ለምንድነው እግዚአብሔር እንዲህ ያለውን ነገር መልሶ የሚመላለስበት ብለን ስንል ይህ እኛ የምናገለግለው አገልግሎት የሰው እጅና የሰው ጥበብ የሚሰራው ሳይሆን እግዚአብሔር በመንፈስ ቅዱሱ አማካይነት የሚያናውጠው የሚገለባብጠው የሚሰራው ታላቅ ስራ ነው። ታስታውሳላችሁ እዚህ መድረክ ላይ ከተነገረ አንዱ ነገር እንዴት አድርጎ መጨረሻ ላይ የእግዚአብሔር ሰው ለ8 ሰዓት በጸሎት ለ2 ወራት በእግዚአብሔር ፊት እንደጮሁ እንዴት ከአንድ የወንበር መምጣት የተነሳ ምን አይነት ስፓርክል እንደሆነ ምን አይነት መናወጥ እንደሆነ ሰምተናል። ያንን ሳስብ የወንጌል አገልግሎት የመጀመሪያ የወንጌል አገልግሎት ልናገለግል ባሌ ጎባ በሄድንበት ጊዜ መጀመሪያ ትራክት ይዘን 2 ሆነን ከተማ ዞርንና ትራክት አድለን ማንም የሚሰማን አላገኘንም። ቁም ነገርን ያለን የለም። ሌሎች 2 ባልና ሚስት ነበሩና እነሱን ይዘን 4 ሆነን በእግዚአብሔር ፊት ጠዋት 3 ሰዓት ያኔ የሥራ ሰዓት ከ3 እስከ 7 ከ9 እስከ 12 ነበር። በዚያ የሥራ ሰዓት በሰራዊት ጌታ በእግዚአብሔር ፊት ተንበርክከን እግዚአብሔር ሆይ ባክህ ይቺ ጨለማ የተባለች የባሌን ክፍለ ሀገር ስጠን እያል እናለቅስ ነበር 2 ወር። በሁለተኛ ወር ምን ሆነ? እግዚአብሔር የሚያስደንቅ ነገር አደረገ። ሰዎች ዝም ብለው እኛ ሳንነግራቸው ማታ ማታ እኛ ጋር ይመጣሉ። ወንጌል እንነግራቸዋለን፣ ይለወጣሉ። አጋንንት መውጣት ጀመረ። የእግዚአብሔር መንፈስ በኃይል መውረድ ጀመረ። ይሄ ነው የማይባል የእግዚአብሔርን ሪቫይቫል አየን። የእግዚአብሔር ስም የተባረከ ይሁን። አምላካችንም ዛሬም የሚሰራ አምላክ ነው። ይህንን አምላክ እናመልካለን። ዛሬ ምንድነው እንድናገር የምትፈልገው ስል አእምሮዬን የሞላው
revive us again. Revive us again. ጥቅስ አለ በመዝሙር 85 ቁጥር 6 ላይ ሕዝብ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን አታደርግንምን? እንግሊዝኛው በጣም ደስ ይላል። Will you not revive us again, that your people may rejoice in you? Revive us again. ኦቃ ኤርምያስ ላይ ሲናገር አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞው አድስልን። እንዲህ ያሉ ነገሮች ብዙ ነገር ወደ አእምሯቸው ያመጣል። ይሄን ስታዩ ዛሬ ወጣ ብላችሁ በምታዩበት ጊዜ ክርስቲያኑንና ዓለማዊውን አትለዩትም። በጣም ተመሳስለናል። ዛሬ ቆንጆ ፕሮግራሞች አሉ። ብዙዎቹ ፕሮግራሞቻችን ግን ፕሮግራም ብቻ ናቸው። የእግዚአብሔርን ኃይልና የእግዚአብሔርን ክብር ውስጡ አናየው። ዛሬ አጋንንት የያዛቸው በአጋንንት የታሰሩ በጭንቀት የተወሳሰቡ ከኛ ጋር አምልከው ሳይነኩና ሳይለወጡ ነፃ ሳይወጡ ይወጣሉ። በጭራሽ። ዛሬ የእግዚአብሔር ቃል እንደሚያሳየን ሐዋርያት ሥራ ምዕራፍ 2 እንደሚነግረን የከበረው የእግዚአብሔር መገኘት ተገኝቶ ሕዝቡን ሲያናውጠው በሺና በ10 ሺህ በ100 ሺህ ወደ እግዚአብሔር ሲመለሱ አናየም። ፎርም አለን። በጣም ቆንጆ ነው ፎርማችን። የክርስትና ፎርማችን is beautiful። ውስጡ ግን ባዶ ነው። ምንድነው እግዚአብሔር እያለን ያለው? ባለፈው የእግዚአብሔር ሰው ባለፈው ሳምንት ፓስተር ዘሩብ እዚህ ቆሞ እንደገና ያንን ሲያስታውሰን ብዙ ነገር ወደ አእምሮ የመጣ አስታውሳለሁ። መንፈስ ቅዱስ የተሞላሁበትን ጊዜ ዛሬ ስታቲስቲካሊ ብትመለከቱ የመንፈስ ቅዱስ እንቅስቃሴ የጀመረባቸው አብዛኛዎቹ አብያተ ክርስቲያናት እዚህ ኢትዮጵያ ውስጥ ከግማሹ በላይ መንፈስ ቅዱስ መሞላትና በልሳን መናገር ቀርቷል። ግማሽ በግማሹ ህዝብ። this is shocking። የመጀመሪያው እኔ ለወንጌል ኤክስፖዝ የሆንኩት አዋሳ ከተማ ነው። አይቻላቅም መንፈሳዊ ነገር ሰው ኮንፈረንስ አለ ብሎ ነው ይዞኝ ሄደው። የ16 ዓመት ልጅ ነበርኩ። ሰዎች ተንበርክከው በልሳን ሲጸልዩ አጠገባቸው እንበረከክና ጌታ ሆይ ባክህ ለኔም፣ ጌታ ሆይ ባክህ ለኔም፣ ጌታ ሆይ ባክህ ለኔም እንላለን። እንዴት እንደሚገኝ አናውቅም። በኋላ አንድ ጓደኛ ይሁን ኒውዮርክ ነው የሚኖረው መጣና መንፈስ ቅዱስ እኮ የሚሰጡት ቄስ ከሌ ናቸው፣ ስለዚህ ደብዳቤ ጽፈ መጠየቅ አለብህ ብሎ ደብዳቤ እንድጽፍ ጠየቀኝ። I'm not kidding you። ደብዳቤ ጻፍ። ደብዳቤ ጽፈን ሮጠን ስንፈልጋቸው ቄሱን ይሄንን የነገረኝ ልጅ ሌላ ቦታ ተንበርክኮ እጁን ዘርግቶ በልሳን ሲጸልይ ያገኘሁትና ተናደድኩ በሱ። እንዴት ቀድሞኝ መንፈስ ቅዱስን ያገኛል? አይረሳኝም። ቁጭ ብዬ ጠበቅኩት። ብድግ ሲል አፈፍ አረኩና እንዴት አገኘው ስለው አይ እኔ እኮ ወንጌላዊ ሚካኤል ዳኖ ልጅ ጭኖ ጸልዮልኝ ነው መንፈስ ቅዱስ የተሞላሁት፣ ደብዳቤ አያስፈልግም አለኝ። እኔ እሱን ትቼ ሚካኤል ዳንኤል ጋር ወጪ ሚካኤል ዳንኤልን መንፈስ ቅዱስ ጸልይልኝ አልኩት። ጠብቅ አለኝ። የምሳ ሰዓት ነው አይረሳኝም። ማታ እንጸልይላችኋለን አለ። ተጠራን። ለመንፈስ ቅዱስ ሊጸልይልን አንድ 40 እንሆናለን። አንድ ክፍል ታጉረን እጆቻችሁን አንሱ አለን።
ሚካኤል ዳንኤል ዝም ብሎ እንደመጣለት መዘመር ይወዳል። አሁን ወደ ጌታ ሄዷል። እጆቻችሁን አንሷለን። እጆቻችንን አነሳን። የኤልያስ አምላክ ስማን፣ እሳትን ላክ፣ እሳትን ላክ፣ እሳትን በዘመናት ያየነውን እሳትን ላክ፣ እሳትን ላክ፣ እሳትን እሳትን ላክ፣ እሳትን ላክ፣ እሳትን ልክ 3 እና 4 ከዘመርን በኋላ ምድር እንሁን በሰማይ እንሁን አናውቅም ኃይለኛ ንፋስ የመንፈስ ቅዱስ ንፋስ በቦታው ገብቶ እያንዳንዱ በልሳን ይጸልያል። እኔ በምድር ልሁን በሰማይ አላውቅም ለሚቀጥለው 2 ሰዓት። ከ2 ሰዓት በኋላ ስነቃ ያ ከ40 በላይ ሞልቶበት የነበረው አዳራሽ አንድ ሰው የለም ውስጡ። ለምንድን ነው ይሄን የማመጣው? የምንፈልገው ዛሬ የምንመኘው ዛሬ መንፈስ ቅዱስ በኃይል በሙላት በታላቅነት በመካከላችን ሲመላለስ ማየት ነው። እኛ እንደሌላው አይደለንም። ሼፕና ፎርማችን ይለያል። የእግዚአብሔር ጣት ላያችን ላይ ያለ ህዝብ ነን። አይረሳኝም የዌልስን እንቅስቃሴ ሳስብ በ1904 በዌልስ ሪቫይቫል ላይ አንድ ሰው ኢቫንስ ሮበን የተባለ አንድ ሰው ብድግልና እግዚአብሔር ሆይ እባክህ ስበረኝ፣ እባክህ በአንድ ዓመት ውስጥ 100,000 ነፍሳት ስጠኝ እያለ ሲያለቅስ ከሱ ጋር ያለ አንድ ጃክሰን የሚሉት ሰው እሱ ደግሞ ተነስቶ እግዚአብሔር ሆይ እባክህ መንፈስህን በአዲስ ሁኔታ በመካከላችን አፍስስ እያለ ያለቅሳል። ኤቫንስ እዛ የ26 ዓመት ልጅ በእግዚአብሔር ፊት ያለቅሳል። ይሄ ደግሞ በዚህ ጸሎት ስብሰባቸው ላይ አንድ ሴትዮ ልክ አርጀንቲና እንደሆነው አንድ ሴትዮ ትነሳና እኔ ኢየሱስ ክርስቶስን በፍጹም ልቤ እወደዋለሁ ብላ ስትጮህ ያ ስፍራ በታላቅ የመንፈስ ቅዱስ መገኘት ተጠለቀለቀ። ከዚያ ሰዎች እየተነሱ መጠጥ ቤቶች መዘጋት ጀመሩ። ሰዎች እየመጡ እኔ የከሌን ንብረት ወስጄ ነበር ይሄው መልሳለሁ፣ እኔ የከሌን ሰድቤው ነበር ካሁን በኋላ ይቅርታ ጠይቃለሁ እያለ ያ ታላቅ የዌልስ ሪቫይቫል ኤቫንስ በአንድ ዓመት ከ100,000 በላይ እግዚአብሔር ነፍሳት እየተነዳ ነፍሳት እየጮኸ በእግዚአብሔር ፊት ይመጡ ነበር። ታላቅ ሪቫይቫል። አሁንም ያንን ሪቫይቫል አምላካችን በመካከላችን ያድርገው። የኢትዮጵያ ችግር የሚፈታው በምንም አይደለም፣ በእግዚአብሔር የመለኮት የመንፈስ ቅዱስ እንቅስቃሴ ነው። በ1906 አዙዛ ሪቫይቫል የሚባለው ሌላ ልዩ ነገር የለው፣ የተለየ ነገር የለው። ተሰብስበው መንፈስ ቅዱስ ሆይና መንፈስ ቅዱስ ሆይ በመካከላችንና መንፈስ ቅዱስ ሆይ በመካከላችን ውረድ እባክህ በልሳን መንፈስ ቅዱስ ወርዶ በልሳን አናግረን እያሉ እነሱ ሞርስ በእግዚአብሔር ፊት ሲጸልዩ ሲያለቅሱ በሚያስገርም ሁኔታ የእግዚአብሔር የመንፈስ ቅዱስ ወላፈን ስፍራው ሲገባ ቦታውን ሲያናጋው ቦታውን ሲያናውጠው ከዚያ ሪቫይቫል the Assemblies of God, the Foursquare Church, the Church of God in Christ በሙሉ የተወለዱት እነዚህ ዲኖሚኔሽኖች የተወለዱት ከዚያ የመንፈስ ቅዱስ እሳት ነው። አሁንም ያ እሳት በእኛ ላይ ይምጣ። አሁንም ያ እሳት ያቀጣጥለን። አሁንም ያ እሳት ታላቁን የእግዚአብሔርን ክብር በመካከላችን ይልቀቀው። የኢስት አፍሪካ ሪቫይቫል የሚባል ነበር። እንደምን ያህል እንደምታውቁ አላውቅም፣ ግን ኢስት አፍሪካ ሪቫይቫል የሚባል ነበር። የኢስት አፍሪካ አዌክኒንግ በ1940 እና በ1950 አካባቢ የሆነ ዩጋንዳ ሩዋንዳ፣ ዩጋንዳ፣ ኬንያ፣ ታንዛኒያ
የእግዚአብሔር መንፈስ በሚያስገርም ሁኔታ በዚያ ስፍራ ወርዶ ሰዎች እኔ ከከሌ ሰርቄ ነበር ይሄው መልሳለሁ እኔ ከከሌም በድዬ ነበር ይሄው ብድራቱን እከፍላለሁ የከሌን ንብረት ሰዎች በእግዚአብሔር የኮንቪክሽን የንስሐ ኮንቪክሽን ተነክተው ያንን አካባቢ አናወጡት አሁንም መንፈስ ቅዱስ ሆይ ና በክብር ና በታላቅነት ና በዚያው አካባቢ ነው ኢትዮጵያ ውስጥ በተራ ወጣቶች አይውሽ ጋሽ ቤተ ዛሬ በኖረ በተራ ወጣቶች ለምን እንደተሰበሰቡ ማን በማያውቁ ነገር ግን መንፈስ ቅዱስ በየአካባቢው በለኮሰው እሳት እዚህ እሳት እዚያ እሳት እዚህ እሳት እዚያ እሳት እዚህ እሳት እዚያ እሳት በየመንደሩ እኔ ወደ ባሌ ለአገልግሎት ሲሄድ ቤተክርስቲያን አላከችኝም ዝም ብለን ጌታ ተናገረን ባሌ ሄደን ወንጌልን ጀምር የዚያ ሰሞን ነው ሁላችን በሄድን ቁጥር ምን እናያለን የእግዚአብሔር መንፈስ ሲወርድ ሰዎች ከኛ ጋር ለመተባበር ሲፈሩ ከመጡ ደግሞ ከተለወጡ ቀልድ የለም ሰማችሁ ያልኩትን ቀልድ የለም ለውጥ ነው ያ ነው የኢትዮጵያን በዚያ የመከራ ጊዜ ጸንተን እንድንቆም ያደረገን ይሄ የእግዚአብሔር መንፈስ ነው ያ የወረደው የእግዚአብሔር ክብር ነው ያ የወረደው የእግዚአብሔር ታላቅነት ነው ያ የወረደው የእግዚአብሔር መገኘት ነው ሰዎች አስተዋውሳለሁ ባለ ጎባ ስናገለግል ሰዎች አጥራችንን መግባት አይችሉም አጋንንት ያዛቸው ሰዎች ገና ወደ አጥራችን ሲመጡ አጋንንት እየተነሳባቸው ተቃጠልኩ አቃጠላችሁኝ አሁንም የኛ ወንጌል ያቃጥላል የታሰረን ይፈታል ስሙኝ የታሰረን ይፈታል ቀንበርን ይሰብራል ይሄ ታላቁ ወንጌል የክርስቶስ ኢየሱስ ወንጌል ነፃ የሚያወጣ ወንጌል አሁንም መንፈስ ቅዱስ ሆይ ና አትርሱ እኛ እኮ የበዓለ 50 ኤክስቴንሽን ነን ሰማላችሁ የበዓለ 50 ኤክስቴንሽን ነን እኛ ፕሮግራም አናካሄድም የበዓለ 50 ኤክስቴንሽን ነን በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ እኛ የበዓለ 50 ኤክስቴንሽን ነን እስቲ ንገሯቸው አጠገባቸው ያለውን አንተ እኮ የበዓለ 50 ኤክስቴንሽን ነህ እስቲ በሏቸው ነን እኛ ዝም ብለን ፕሮግራም አናካሄድም አስቡ ባለ 50 ተሰብስበው so interesting ተሰብስበው ምን እንደሚሆን አያውቁም ልንገራችሁ መንፈስ ቅዱስ ሲመጣ አካባቢን ይለውጣል ድብልቅልቁን ነው የሚመጣው አካባቢ ምን እንደሚሆን አያውቁም ግማሽ ልባቸው ፍርሃት አለው ክርስቶስ ከነሱ ጋር ነበር ግማሽባቸው ደግሞ ጠብቁ ተብለዋል የትም እንዳይሄዱ ምን ያህል እንደሚጠብቁ እንዴት እንደሚጠብቁ ምን እንደሚጠብቁ አብዛኛዎቹ በውል አያውቁትም ግን ታዘው አንድ አዳራሽ ውስጥ ተቀምጠው ምን ሊሆን እንደላይቁ የከበረው የእግዚአብሔር መንፈስ የሐዋርያ ሥራ ምዕራፍ 2 ከ1 እስከ 4 የከበረው የእግዚአብሔር መገኘት በአንድ ልብ ተሰብስበው ሳሉ አይደለም የሚለው ስጠን ጥቅሱን እዛ ላይ ፊት ለፊት ያላችሁ ባለ 50 ቀን በደረሰ ጊዜ ሁሉም በአንድ ስፍራ ተሰብስበው ነበር ድንገትም listen this አሁንም ልንገራችሁ መቼ እንደሚመጣ እኔና እናንተ አናውቅም አምላካችን የሰራዊት ጌታ እግዚአብሔር ግን የመንፈሱን ታላቅነት የኃይሉን ታላቅነት ተአምራቱን ድንገት እንደሚነጥቅ አውሎ ነፋስ አላውቅም ምን እንደሚመስል የሚነጥቅ አውሎ ነፋስ አንድ ነገር ግን ሻሻሻሻሻ ብለዋል አሁንም ያድርግልን የኔ ጌታ ያድርግልን ያ እሳት ያ የክብር እሳት ያ የክብር መገኘት ያ የክብር ኃይል ያ የክብር መንፈስ አሁንም እንደሚነጥቅ አውሎ ነፋስ ያናጋው
ያናጋው የኔ ጌታ ያ የሚያናውጥ መንፈስ የኃይል መንፈስ የክብር መንፈስ ሰዎች እንኳን ግራ እስኪገባቸው ምንድነው የሆነ ያለው ምንድነው ሰክረዋል ጧት ነው ልንል አንችልም ምንድነው የሆነ ያለው አሁንም አምላካችን የሰራዊት ጌታ እግዚአብሔር ያንን የክብር መንፈስ በመካከላችን ያፍሰው 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 ስፍራው ሞላው ይላል my gosh listen this ምንድነው እንዴት ብለን እናውራው ይሄንን የተሞላ የሚሞላው ነገር ግን የሚሞላ ነገር ነው አንድ ነገር they just felt አንድ የሚሞላ ነገር ስፍራውን የሚሞላ ነገር አንድ ስፍራውን የሚሞላ ነገር ሆነዋል አሁንም ያንን መንፈስ በመካከላችን ያፈሰው አምላካችን ዛሬ ወገኖቼ ተራ ፕሮግራም ተራ ሙዚቃ ተራ የሆኑ ነገሮች ሰልችተውናል እኛ የምንፈልገው የሰራዊት ጌታ እግዚአብሔር በክብሩ ዘማሪዎቻችን ሲዘምሩ ስፍራው ሲናጋ ቶን ሲለወጥ ኪ ሲለወጥ እግዚአብሔር በታላቅ ኃይል በመካከላችን ሲመላለስ ታላቅነቱን ሲገልጥ ታላቅነቱን ሲያደርግ ያንን ነው የምንመኘው ልንገራችሁ የማረሳውን የራሴን ልምምድ ላውራላችሁ ሮም አይደለም ሪሊ ካልጋሪ አንዲት ሴት ልጅ አቅፋ ትመጣለች እኔ ጋር ካልጋሪ አንድ የሆነ ኮንፈረንስ ጠርተው ነው እዛ ትመጣለች ልጅቷ ትጠይቀኛለች አታስታውሰኝም አላስታውስሽም አልኩት ታሪኬን ልንገርህ አለች ቆመህ ታዘምራለህ አለች የት አልኳት ሮም ካናዳ ሮም ጣሊያን እሺ አልኳት አንተ ያዘመርክ ያለ ድንገት አዳራሽ ጭልጥ ባለ ደመና ተሞልቷል አለች አላስታውስም አልኳት ያላስታውስም መዘመሬን ብቻ ነው ማስታውሰው አንተ አታስታውስም እኔ ግን ከአምስተርዳም የአዲሱ ዓመት ጨፈራ ልጨፍር የአዲስ ዓመት በዓል ልናብድ ከአምስተርዳም ሮም መጣሁለች ሮም መጣሁና እኔን የምትቀበለኝ ልጅ ቤተክርስቲያን ስለሆነ ያለችው እንዲህ ያለ ቤተክርስቲያን ነይ ስትለኝ ወደዚያ ቤተክርስቲያን መጣሁለች ስመጣ እናንተ ትዘምራላችሁ ዝማሬው ሌላ ነው ቤቱ ልም ባለ ጭስ ተሞልቷል አለች ልወጣ ሞከርኩ ስሜቱ ደስ ይላል ተመልሼ ገባሁና ድንገት አጋንንት ተነሳብኝ አለች መጥቼ ፊት ለፊት ላይ ወደቅኩ አለች ምንም አላደረክም አንተ አጋንንቱ ከኔ ለቆ ወጣ ነፃ ወጣው ጌታን ተቀበልኩ ህይወቴ ተለወጠ ወደ አምስተርዳም ተመለሱ ዛሬ አግብቼ ልጆች ወልጄ እግዚአብሔር ነፃ የሆነ ህይወትን በሄው በካናዳ ሰጥቶኛል አለች ክብር ለአምላካችን ለዘላለም ይሁን ይሄንን ወንጌል ነው የምንፈልገው ነፃ የሚያወጣ ወንጌል ሰዎች ገብተው አይወጡም ተለውጠው ግን ይወጣሉ ሰው ዝም ብሎ አይንቀሳቀሱም ተለውጠው ግን ይንቀሳቀሳሉ ነፃ የሚያወጣው ወንጌል ብርቱና ኃይለኛው ወንጌል ይሄ ወንጌል አሁንም መንፈስ ቅዱስ ሆይ ና በኃይልና በክብርና ተመልከቱ ልመለስ ወደ ሐዋርያ ሥራ ምዕራፍ 2 ተመልከቱ ያለው የተለየ ነገር ድንገተኛ ነገር ቤትን የሚሞላ ነገር ሌላ ቀርቶ ተመልካቾችን what is going on እነሱ መካከል ምንድነው ይሆን ያለው እንዴ እነዚህ ምናቃቸው ያ ክርስቶስ የሚባለው ተከታዮች አይደሉም እንዴ እሱ የለም አሁን ከነሱ ጋር what is going on oh I can't tell you what is going on መንፈሱን በመካከላቸው ልኮታል ነፃ ሊያወጣ ሊሞላቸው በኃይል
በክብር ሊሞላቸው በታላቅነት ሊሞላቸው እግዚአብሔር መንፈሱን ልኮታል። አሁንም ያ መንፈስ በእኛ ላይ ይምጣ፣ በኃይል ይምጣ፣ በታላቅነት ይምጣ፣ በታላቅ ሙላት ይምጣ፣ በሚያስፈራ ሁኔታ ይምጣ፣ ሌሎችን በሚማርክበት ሁኔታ፣ በሚፈውስበት ሁኔታ በመካከላችን ይምጣ። እነዛ ሲደነቁ የሰነበቱ ሰዎች እኮ ዝቅ ብላችሁ ስታያቸው ምን አሉ? ይሄንንማ እንዴት እናልፈዋለን? ምን እናድርግ ወንድሞች? ዛሬ እንደዚህ ያለ ጠንካራ ወንጌል ነው ከኛ መውጣት ያለበት። ምን እንድናረግ ትፈልጋላችሁ የሚል ወንጌል፣ ምን እንድንሰራ ትፈልጋላችሁ የሚል ወንጌል። ምንም አላላችሁም። ኃጢአታችሁን ንስሐ ግቡ ነፃ ትወጣላችሁ አላችሁ። እሺ፣ የእግዚአብሔር ማስፈራት በአገልጋዮቹ ላይ፣ የእግዚአብሔር ክብር በአገልጋዮቹ ላይ፣ የእግዚአብሔር ሞገስ በአገልግሎታቸው ላይ ምን ይላል? አንድ ቀን ለዛውም unplanned revival. It's not a planned revival. It was unplanned revival. It was unplanned movement. የታቀደ አይደለም፣ ግን መንፈስ ቅዱስ በበላይነት ያለበት፣ መንፈስ ቅዱስ የበላይ የሆነበት ሪቫይቫል። 3000 ሰዎች ይሄው መጣን፣ ተቀበሉን፣ ይሄው መጣን፣ መከተል እንፈልጋለን። በመካከላቸው የእግዚአብሔር ማስፈራት እስኪሆን ድረስ አሁንም የእግዚአብሔር ማስፈራት በመካከላችን ይሙላ። የእግዚአብሔር ታላቅነት በመካከላችን ይሙላ። እኛ ፕሮግራም አይደለም እናካሂደው። እኛ ታላቁን የእግዚአብሔርን መንፈስ፣ ታላቁን ሰራተኛውን፣ ኃይለኛውን ክርስቶስ ኢየሱስን የምናውጅ መልእክተኞች ነን። ግን መልእክታችን ደግሞ በድንቅና በታምራት የታጀበ ነው። ክብር ለአምላካችን ይሁን። ድንቅና ታምራት፣ ድንቅና ታምራት ልንገራችሁ። however ምንም ይበል የውጭው ዓለም፣ ለኛ ዛሬም ክርስቶስ ኢየሱስ የሚሰራ ጌታ፣ የሚፈውስ ጌታ፣ ነፃ የሚያወጣ ጌታ፣ ድንቅና ታምራት የሚያደርግ ጌታ፣ አካባቢን የሚያናጋና የሚያቃውስ ክብርና ገናንነትን ለአምላካችን የሚያመጣ ጌታ እናመልካለን። ይሄ ነው ወንጌላችን። listen this፣ ይሄ ነው ወንጌላችን። ዛሬ ይደንገኛል። 4 ላይ ስትመጡ፣ ይሄ ለእያንዳንዱ የምትናገሩበት፣ ግን 4 ላይ ስትመጡ የሐዋርያት ሥራ ምን ይላል? 4:31 ምን ይሆናል? ያስፈራሯቸዋል። አይ ሊፈሩ እነሱ የምን ፍርሃት? ሲያስፈራራቸው እነሱ ይነሱና እኛ እናንተ ስላላችሁ ወንጌል እናቆምም አላቸው። የጸሎት ስብሰባ ቴሶፊ ጌታ ይባርክሽ። የጸሎት ስብሰባ የጸሎት ስብሰባ ተሰብስበው ቅዱሳን ሼፓረባ ሃሌሉያ ሃሌሉያ፣ አምላካችን ሆይ አንተ ድንቅ ነህ፣ የለወጥከን እግዚአብሔር፣ የሰራህን እግዚአብሔር፣ ያደረግከን እግዚአብሔር፣ ነፃ ያወጣህን እግዚአብሔር ሃሌሉያ ቅዱሳን ሲሉ ተሰብስበው ሲሉ ምን ሆነ ይላል መጽሐፍ ቅዱስ? ነገሩ ምን የሆነው? ስፍራው ተናጋ፣ ስፍራው ተናወጠ። ለምን? ቅዱሳን ተሰብስበው እየጸለዩ ነው። ቅዱሳን ተሰብስበው የበለጠ በኃይል ለመውጣት፣ የበለጠ በብርታት ለመውጣት፣ በዘብለጠ በታላቅነት ለመውጣት ወንጌሉን ይዘው ተነስተዋል። አሁንም ያ መንፈስ፣ ያ የእግዚአብሔር ኃይል፣ ያ የእግዚአብሔር ታላቅነት፣ ያ የእግዚአብሔር ክብር በመካከላችን ይገለጥ፣ ይገለጥ፣ ይገለጥ። ፕሮግራም አይደለም የናፈቀን፣ መገኘቱን የናፈቀን። አክቲቪቲ አይደለም የናፈቀን፣ ግን የከበረው የእግዚአብሔር የክብር መገኘት ነው የናፈቀን። ሌላ ስቶሪ ትዝ ይለኛል። ዊኒፔግ ካናዳ የሆነ ታሪክ። ዊኒፔግ ካናዳ አረሳኝም። እንደዚሁ ቆመን እየሰበኩ እያለሁ ስብከቱን አቆምኩና እስቲ ትንሽ እንዘምር አልኩና መዝሙር ጀመርኩ። ኪቦርድ ተጫዋቱ ራሱ ብዙ ኪቦርድ በደንብ ያው የሚያውቅ አይደለም። እኔ ጥብ እየተጠነቀቀ የሚመታ አይታችኋል። እየተጠነቀቀ ነው የሚመታው። ገና የኪቦርድ ለማጅ ነው። ግን ምን ሆነ? ድንገት የእግዚአብሔር መንፈስ ሲገባ ታረጉታላችሁ። እኛ ኪቦርዱንና ኪውን ተውንና ዝማሬያችን ወጣ። የእግዚአብሔር ስም የተባረከ ይሁን። ወጣ
አሁን ስፍራው መናወጥ ጀመረ። 30-40 እንሆናለን፣ ከዛ በላይ አይደለም። የእግዚአብሔር መንፈስ በስፍራው መጣ። በኋላ የምሰማው ታሪክ ምንድነው? በሜንታል በሽታ ተይዞ የነበረ ሰዎች ቤተክርስቲያን ይዘውት መጥተው ድንገት ኪዩ ዝማሬው ክብሩ እየበዛ ሲመጣ ይጫንቀዋል። ውስጡ ጨነቀኝና ቤቱን ትቼ ወጣሁ አለ። ስወጣ መንፈሱ ደግሞ ደስ ይላል አለ። በኋላ ተመልሼ ገባሁ፣ ወጣሁ፣ ተመልሼ ገባሁ። ከዛ በገባሁበት ቀረው። እግዚአብሔር በሚያስገርም ሁኔታ እናንተ ትዘምራላችሁ፣ ለኔ ግን ዴሊቨራንስ ሆነልኝ፣ ነጊን ነፃ መውጣት ሆነልኝ። አምላኬ እግዚአብሔር ዛሬም ነፃ ያውጣ። የሚያወጣ አምላክ ነው። ይሄንን ነው የምንፈልገው። ስለናንተ አላውቅም። እኔ ውስጤ ቢጠማ በቀሪ ዘመኔ የእግዚአብሔርን ክብር አይቼ፣ የእግዚአብሔርን ታላቅነት አይቼ፣ የእግዚአብሔርን ፈዋሽነት አይቼ፣ የእግዚአብሔርን ማዳን አይቼ ሰዎች በብዛት በ100 በ1000 በ10,000 በ100,000 እየሮጡ አምላካቸውን ለመገናኘት ኃጢአታቸውን ለመናዘዝ እግዚአብሔርን ይቅርታ ለመለመን ሲሮጡ ከማየት የበለጠ ናፍቆት የለኝም። አሁንም የኔ ጌታ እባክህ ይህንን በመካከላችን አድርገው፣ በህዝባችን ላይ አድርገው፣ በቤተ ክርስቲያናችን አድርገው። እግዚአብሔር ሆይ በዚህ ከተማ አድርገው፣ በዚች ምድር ላይ አድርገው፣ ያድርገው። የኔ ጌታ ያድርገው። ከዚህ የበለጠ ደስታ የለም ወገኖች፣ ለማንም ከዚህ የበለጠ ደስታ የለም። ታስታውሳላችሁ የቆርኔሌዎስ ኢስ ቬሪ አሜዚንግ። የእግዚአብሔር አሰራር በጣም ድንቅ ነው። ቆርኔሌዎስ ምን አደረገ ነገሩ? ቆርኔሌዎስ ራእይ ያያል፣ ጴጥሮስ ጋር ላከው። ጴጥሮስ ግራ ገብቶት እሱም ሌላ ራእይ ያያል። የእግዚአብሔር ኮኦርዲኔሽን፣ የዲቫይን ኮኦርዲኔሽን ኢስ አሜዚንግ። ግራ ገብቶት ወዲህና ወዲያ ሲል ሂድ እባክህ አለው። ሳትጠይቅ ዝም ብለህ ተነስተህ ሂድ፣ እኔ ላኳቸው ነው። ሲደርስ ቆርኔሌዎስ የሚያደርገውን አያውቅም። እግሩ ላይ ሲወርድ አራቱ ደቀላይ ላይ እኔ ራሴ እናንተ አገልጋይ እኔ አይደለም ለኔ አይወደቅም አለ። ለምን ጠራኸኝ? የሚያስፈልግህ ይነግሩሃል ብሎ እግዚአብሔር በመልአኩ ተናግሮኛልና ከእግዚአብሔር ያለህን እባክህ ንገረን። እስቲ ንገሩኝ። ሰዎች እየመጡ እባካችሁ እናንተ የቤዛ ሰዎች ኑና እስቲ ንገሩን ወንጌልን። ምንድነው ይሄ የምንሰማው በመካከላችን የሚሆነው? የሚደረገው ምንድነው? ደስ አይልም? የኔ ጌታ አሁንም ያደርገው። ጴጥሮስ ሄደ። ጴጥሮስ ግራ ገባው። የሰርመን አውትላይኑን ያዘጋጃል፣ እንዴት እንደሚሰብክ ሆነስል እንዴት እንደሚሰብክ ምን መሰላችሁ? ምናምን ከታሪክ ተነሳ ምናምን ሲያረግ መንፈስ ቅዱስ አየውና you know it was too boring what Peter was doing. boring። በኋላ መንፈስ ቅዱስ አለ ይሄን ሰውዬ ወደዛ ማስወገድ አለብኝ አለና ድንገት መንፈሱን ሲለብቅ ህዝቡ በልሳን ሲጸልይ ጴጥሮስ ራሱ ግራ ገባው። what is going on? hey let me tell you what's going on. God intervened. አምላካችን ጣልቃ ገባ። አምላካችን መሃል ላይ ገባ። አምላካችን ለማድረግ ገባ። አምላካችን ለመስራት ገባ። አምላካችን ድንቅ ለማድረግ ገባ። አሁንም ያ መንፈስ በላያችን ላይ ይውረድ። ያ መንፈስ ጴጥሮስ ራሱ it's interesting ኢንተራፕት ካደረገው በኋላ ራሱ ጴጥሮስ ግራ ገብቶት እንደኛው እሱ ስፔሻል የሆነ መስሎታል። እንደኛው እነሱም ያድርገው የኔ ጌታ፣ ያድርገው የኔ ጌታ። እንደኛው እንደ ባለ 50 ስለናንተ አላቅም። እኔ እንደ ባለ 50 ማየት ነው የምፈልገው። ያ መንፈስ የክብር መንፈስ፣ የኃይል መንፈስ፣ የታላቅነት መንፈስ፣ ሰዎችን እጅ የሚያሰጥ መንፈስ። ታዲያ እነዚህን እንዲህ ከሆነ እግዚአብሔር የሚሰራው ምንድነው? እኛ እንዳንጨጅ እንዳንጭንባቸው ምን ይከለክለናል? እንዳናጠምቃቸው ምን ይከለክለናል? እሱ ሞር በሪቹዋሉ ላይ አተኮረው። እግዚአብሔር ግን በመንፈስ ቅዱስ አሰራሩ ላይ እንዴት አድርጎ ሰዎችን ለራሱ ሊባርክ እንዳለ ለሰው ፊት አይቶ የማያዳላ አምላክ። ለዚህ ነው ጴጥሮስ እንደኛ አለ። እናንተው የኔ ጌታ አሁን የሚያደርገው ወገኖቼ እዚሁ ላይ ላቁምላችሁ።
እኔ ሌላዬ ውስጥ ጥማት የለኝም። ሰማላችሁ? ሌላዬ ውስጥ ጥማት የለኝም። በዚህ የመጨረሻው ዘመን በስጋ ለባሽ ሁሉ ላይ በሁሉ ላይ ነው የሚለው። there's no discrimination as far as God is concerned. በስጋ ለባሽ ሁሉ ላይ ከመንፈሴ ፈሳለው ያለ ጌታ ዛሬም በዚያ ታላቅነት፣ በዚያ ክብር፣ በዚያ ሞገስ፣ በዚያ መላክ በመካከላችን መንፈሱን ያፈሰው የኔ ጌታ። እስቲ ሁላችንም እንነሳ እንድንጸልይ ነው የምፈልገው። እባክህ የኔ ጌታ ንካኝ በሉት እስቲ እባክህ የኔ ጌታ ንካኝ። አስታውሳለሁ የድሮ መዝሙሮቻችን እሳት ነው ጩኸቴ፣ እሳት ነው ጩኸቴ፣ ፍላጎቴ ነፍሴ በኃያሉ እሳት ረክታለች። አሮጌው ሰው ሞቷል፣ አዲስ ሰው ተለውጧል። ነፍሴ በማታላቁ እሳት ግላለች። አሁንም ያግለን በዛ የመንፈስ ቅዱስ የኔ ጌታ በክብርህ፣ የኔ ጌታ በታላቅነትህ፣ የኔ ጌታ በታላቁ ማስፈራትህ በመካከላችን በክብር እንድትመጣ እጋብዝሃለሁ። እግዚአብሔር ሆይ እባክህ ባዶነታችን በመገኘትህ ይሞላ። ኃይልህ ድካማችንን ይገለባብጠው። ዛሬ የተለዩ ወንዶችና ሴቶች ልጆች ሆነን እንቆምልህ። አምላካችን እግዚአብሔር ሆይ በመንፈስህና በክብርህና በታላቅነትህና በማስፈራትህና በክብርህና ደመናው ቤታችንን ይሙላው። መገኘትህ ስፍራችንን ይሙላው። ያናጋን ይለውጠን ብለን እንጸልያለን። ና መንፈስ ቅዱስ ሆይ እግዚአብሔር ተናግሮኛል የምትሉ ጸልይልኝ ባክህ። ይሄ እሳት ውስጤን ያቀጣጥለው የምትሉ እጆቻችሁን በልባችሁ ላይ እንድታረጉ ጸልይላችሁ ፈልጋለሁ። እንዲያሉ ሰዎች አቀጣጥለኝ የኔ ጌታ። ለነዚህ ወንዶችና ሴቶች ልጆች የኔ ጌታ ልዩ የሆነው ማቀጣጠልህ እንዲመጣባቸው ጸልያለሁ። ታላቁ እሳትህ እንዲያገኛቸው ጸልያለሁ። እግዚአብሔር ሆይ ክርስትና ከንቱ ሆኖብናል። ክርስትና ሌላ ሃይማኖት ሆኖብናል። በኢየሱስ ክርስቶስ ስም ይህንን እርግማን ከኛ ላይ አንሳው። ክርስትና ለኛ ሕይወት ነው። ክርስትና ለኛ ወንጌል ነው። ክርስትና የመንፈስ ቅዱስ ኃይል ነው። በዚህ ሰዓት መንፈስህ በታላቅ ኃይል ሕዝብህን ያግኘው። ዳሰው ሕዝብህን። መገኘት ይሰማው። ሕዝብህ መገኘት ይሰማው የኔ ጌታ። ይሄ ደግሞ የሚለኮስና የሚጀመር እሳት እንጂ ተለኩሶ የሚያልቅ እሳት አይሁን። ከዚህ ሲወጡ ውስጣቸው ይቀጣጠል። ከዚህ ሲወጡ የተለየ ነገር በውስጣቸው ይሁን። ከዚህ ሲወጡ ምን ነበረ እግዚአብሔር ሆይ ምን ነካኝ እኮ ዳሰሰኝ እኮ ጎበኘኝ እኮ ይበሉ። ተገናኛቸው የኔ ጌታ። ያመኛል እንድትጸልይልኝ እፈልጋለሁ የምትሉ እጃችሁን አንሱ። ይሄ ነው የኛ ወንጌል፣ የሚፈውስ ወንጌል። እጃችሁን ብድግ ብታረጉ ጸልይላችሁ። ያመኛል ጸልይልኝ የምትሉ አንድ እጃችሁ ወደ ላይ፣ ሌላ እጃችሁ ልባችሁ ላይ በእግዚአብሔር ልጅ በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሰዓት በወገኖቼ ላይ የእግዚአብሔር የፈውስ እሳት ወላፈን ይለፍባቸው። ታላቅነቱ ይለፍባቸው፣ ኃይሉ ይለፍባቸው፣ ፈውሱ ይለፍባቸው እላለሁ በኢየሱስ ክርስቶስ ስም። ከዚህ ስትወጡ ተፈውሳችሁ ውጡ። ፈውስ በኢየሱስ ክርስቶስ ስም ለእናንተ ይሁን። ማንኛውንም የሰውነታችሁን ሲስተም ከቆዳችሁ ከራስ ፀጉር እስከ እግር ጥፍራችሁ ድረስ የሚያማችሁ ክፍል የተፈወሰ ይሁን። ከዚህ በኋላ መልሳችሁ በሽተኛ አትሆኑም በኢየሱስ ክርስቶስ ስም። ሃሌሉያ አሜን።